ሰላም ጤና ይስጥልኝ ውድ የዩቱብ ቤተሰቦቼ እንደምን ቆያችሁ? አለውን እግዚአብሔር ይመስገን። ዛሬ በአረብ ሀገር ያላችሁ እህቶቼ ከፉርኖ ዱቄት እንጀራ እንዴት እንደሚሰራ አብረን እንሰራለን ማለት ነው። መጀመሪያ ዱቄቱን እዚህ በደንብ አድርጋችሁ ታምሱታላችሁ ማለት ነው። በማለዬ ወይም ደግሞ በመጥበሻ ላይ ማለት ነው። በደንብ አድርጋችሁ ካመሳችሁት በኋላ ዱቄቱን እንዲቀሰቀስላችሁ እንዲህ ሰፋ ባለ ነገር ላይ እቃ ላይ ታስቀምጡታላችሁ። እዚህ ጋር ደግሞ ለብ ባለ ውሃ፣ ያው ብዙም አይደለም ትንሽ ለብ ባለ ውሃ እርሾ ወይ ደግሞ ካሚሬ የሚሉት ማለት ነው አረቦቹ። እሱን 2 የሻይ ማንካ ታደርጉታላችሁ። መጀመሪያ በጥብጣችሁ ብታስቀምጡ አሪፍ ነው፣ ግን ደግሞ ወዳውኑ ብታወቁትም ችግር የለም ማለት ነው። እዚህ 2 ሻይ ማንካ እርሾ ካረጋችሁት በኋላ ለብ ባለ ውሃ ትበጠብጡታላችሁ። እና በብዙ መንገድ እንጀራ ሞክራለሁ፣ ግን ይሄኛው በጣም በቃ አሪፍ ሆኖልኛል እና ሁላችሁም ሞክሩት። መልክ ይስጠን እንጂ ሙያ ከጎረቤት አይደለም የሚባለው። እዚህ ጋር ከፈለጋችሁ ስኳር ማድረግ ትችላላችሁ፣ ካልፈለጋችሁ ደግሞ ጨው። እኔ 1 የሻይ ማንካ ጨውና 3 የሻይ ማንካ ስኳር ነው የተጠቀምኩት። ያው አይከፋም ባታበዙ ጥሩ ነው፣ ግን እንዲጣፍጥ ማለት ነው። ያው የኢትዮጵያን ጣዕሙ እንደ ኢትዮጵያ እንጀራ ባይሆንም አሪፍ ነው ማለት ነው፣ ደስ ይላል። እና ሱቅ መሄድ የማትችሉ ሰዎች ልጆች መግዛት የማትችሉ ቤት ውስጥ መስራት ትችላላችሁ። እዚህ ጋር ዱቄቱ ትንሽ ከቀዘቀዘላችሁ በኋላ ማቡካት ነው ማለት ነው። ታቡኩታላችሁ በደንብ አድርጋችሁ ለ10 ደቂቃ ሽት ታደርጉታላችሁ። ማሽን ካላችሁ ግን በማሽን የምታመጉ በጣም አሪፍ ነው። ማሽን ከሌላችሁ ችግር የለም። በእጃችሁ ለ10 ደቂቃ በደንብ አድርጋችሁ ቀስ እያላችሁ ውሃ ጠብ እያደረጋችሁ በቀዝቃዛ ውሃ ማቡካት ትችላላችሁ፣ ነገራችሁ ላይ ማለት ነው። እርሾውን ብቻ ለብ ባለ ውሃ ከበጠበጣችሁት በኋላ በቀዝቃዛ ውሃ፣ እኔ አሁን እንደምታዩት በቀዝቃዛ ውሃ ነው ማለት ነው እዚህ ጋር ያቦካሁት። በደንብ አድርጋችሁ ሽት ታደርጉታላችሁ ማለት ነው። እና ብዙ ሰዓት አይፈጅም። ለምሳሌ ጠዋት አቦክታችሁ ከሰዓት ደግሞ መጋገር ትችላላችሁ። ደግሞ አቦክታችሁ ካሳደራችሁትም በጣም አሪፍ ነው የሚሆነው። እዚህ ጋር ሊጡን በደንብ እንዳታቀጥኑት፣ እንደዚህ በቃ ወፈር ባለ በደንብ ካሻችሁት በኋላ ወፈር አድርጋችሁ፣ ብዙም ወፍራም አይደለም ብዙም ቀጭን አይደለም ማለት ነው። እንደዚህ አድርጋችሁ በፌስታል ምናምን ወይ በደንብ ከድናችሁ ታስቀምጡታላችሁ። እዚህ ጋር ይሄውን እኔ አሳድሬ ነው ፍሪጅ ውስጥ ነው ያሳደርኩት፣ ውጭ ላይ አይደለም። እንደዚህ ይሆናል ማለት ነው። ሊጡ ይቦካል። ከላይ ግን ውሃ ካበዛችሁት ውሃ ሊኖር ስለምችል ትቀርሩና ትደፉታላችሁ፣ ከላይ ያለውን ውሃ ማለት ነው። እዚህ ጋር ግን እኔ ወፍራም ስለሆነ ውሃ አልነበረም። ትንሽዬ በምንድን ነው የምላችሁ በቡና ሲኒ ውሃ ፍልታችሁ ትንሽዬ ነው የሚያስፈልገው። እዚህ ጋር እንደምታዩት ለአብሲት ማለት ነው። ትንሽዬ ያደርጋችሁ በትንሹ ብዙ አይደለም። እንደዚህ አብሲት ትጥዱታላችሁ ማለት ነው። ይቅርታ አብሲቱን በደንብ አንተክትኩት። ይኸው እዚህ ጋር አሁን እኔ በደንብ እያንተከተኩኝ ነው። ካንተከተካችሁት በኋላ እዚህ ጋር አብሲቱ ትንሽ መቀዝቀዝ አለበት፣ ብዙም አይደለም። ግን ትኩስም እጨምራለሁ ምንም አይሆንም። ግን ቢሆንም አቀዘቅዙት ትንሽ ማለት ነው። 5 ደቂቃ ምናምን አቀዝቅዙትና እንትን እያደረጋችሁ ከዛ ዱቄቱን ሊጡ ላይ ትጨምራላችሁ ማለት ነው። እንደዚህ አማስላችሁ ለ30 ደቂቃ በቂ ነው። ለ30 ደቂቃ ታስቀምጡታላችሁ። በደንብ ግን አብሲቱና ሊጡ እንዲዋሃድ በደንብ በእጃችሁ በፈለጋችሁ ነገር ማዋሃድ ትችላላችሁ። ከዛ ከድናችሁ ማስቀመጥ ነው ማለት ነው። ውጭ ላይ ሙቀት ያለው ቦታ ብታስቀምጡት አሪፍ ነው። እዚህ ጋር ሊጡ ራሱ በጣም አይን አለው፣ በጣም ነው የሚያምረው ማለት ነው። ነጭም አይደለም የሆነ በቃ እንደ ጤፍ ነው ማለት ነው። ጤፍ ነው የሚመስለው በእውነት። እናዚህ አድርጋችሁ እያያችሁ መጀመሪያ አብሲቱ ሊበላ ስለሚችል ሊጡን ወፍራም ብታደርጉት አሪፍ ነው፣ እንዳይቀጥንባችሁ። እዚህ ጋር ሜሌ እያለ ያው እኔ ትንሽ ነው ያለችኝ መጥበሻ፣ ትልቁ ይቺ ናት እና በትልቅ መጋገር ትችላላችሁ።
በዚህ ነው የጋገርኩትኝ። እንዲህ አድርጋችሁ ትጋግሩታላችሁ ማለት ነው። እና በጣም ቀላል ነው። እንዲህ እየጋገራችሁ አንዳንዴ እንጀራ ሲያምራችሁ ጋግራችሁ መብላት ትችላላችሁ እላችኋለሁ። ዩቲዩብ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ እላችኋለሁ ውዶቼ። እንግዲህ እንጀራችን እዚህ ጋር ደርሷል። ዋው በጣም ነው የሚያምረው በእውነት። በጣም ደግሞ ልስላሴው በስመ አብ ስላሴ በጣም ደስ ነው የሚለው። እነዚህ ጋር ደግሞ ፎጣ ላይ ወይ ደግሞ ውሃ መጠጣት እንትን ላይ ሶፍት ላይ ማስቀመጥ ትችላላችሁ። እኔ ፎጣ ላይ ያናረኩትኝ እንግዲህ የማዞሩ ምናምን በመጥበሻ ራሱ ጠፍቶኛል። ምጣድ ሲሆን ደግሞ እንዴት እንደማዞሩ ፈጣሪ ወቅልኝ ብቻ። እና እንደዚህ አድርጋችሁ መጋገር ነው። በጣም ቀላል ነው፣ ይጣፍጣል ደግሞ ማለት ነው። እኔ በብዙ መልኩ ሞክሬያለሁ፣ ግን የተሳካልኝ ይሄ ነው። በቃ በጣም የወደድኩት አሰራር፣ አሪፍ አሰራር ይሄንን ነውና እኔ ደግሞ ያወቅኩትን ለእናንተ ያሳውቃለሁ። አበረታቱኝ እላችኋለሁ። እና ብዙ ጊዜ እኔ ሱቅ እንጀራ ማግኘት አልችልም፣ ወጥቼ መግዛት ምናምን ስለማልችል በጣም ነበር እንጀራ የሚያምረኝ ማለት ነው። እና ሲሰራም ደግሞ እንደዚህ አይወጣልኝ። አንዳንዴ አይን የሌለው ይወጣል፣ አንዳንዴ ደግሞ በጣም የሆነ ንጭ ብሎ በቃ ምንም ልስልስ አይልም። ያውን ልስልስ ያለ እንደ ጤፍ እንጀራ በሉት በቃ ስትበሉት የራሱ እንዴት ጣዕሙ እንዴት እንደሚጣፍጥ በተለይ ደግሞ 3 ቀን 2 ቀን ምናምን ስታሳድሩት ያቦካችሁትን በጣም አሪፍ ነው የሚሆነው ውሃውን